የዛሬ ይዤላችሁ የመጣሁት በጣም እናንተም ያስቀይማችኋል ብዬ አስባለሁ። ተቀየሙኛላችሁ ብዬ አስባለሁ። ጉርሆንኩላችሁ አረገዝኩኝ በመሄጃ ሰዓት ማለት ነው። በመሄጃ ሰዓት ነው በዝልክ ነው ሰጥሮኝ ልገባ ነው ወዲ ይሄው እንደዚህ ታያችኋል ብዬ አስባለሁ። ይሄው ደግሞ ምንም ነገር የለም። እሺ ምንም ነገር የለም እና ይሄው ግዝና ማለት ነው ጋይስ ይኸውላችሁ አረገዝኩኝ ማለት ነው። ደግሞ ያረገዝኩትም ማለት ነው እነግራችኋለሁ እንዴት እንዳረገዝኩኝ እነግራችኋለሁ። እኔ ያረገዝኩት እኔ ሴትዬ ውድ ቦታ ጥላኝ ሄደች እቃ ማለት ነው። ውድ ቦታ ወሰደኝ አልኳትና ውድ ቦታ ጥላኝ ሄደች። ከዛ ምን አደረኩኝ? እኔ ደግሞ ድራይቨር ነበረ ዘበኛ ነበረ ከዝታች ማለት ነው። ደወልኩና እባክህ መታቀው ካለው ወሰደኝ ሴትዮ ውድ ቦታ ጥላኝ ሄደች አልኩት። ከዛ እንዴት እንደሆነ የተቀያየርነው ታውቃላችሁ። ባትሪ የኢትዮጵያ መጣው ሳምሰንግ ነበረባት ድንጋይ ሸግሮኝ ምግብ ተዚህ ቤት የተሰራ ምናምን ቲተርፍ ወስደን ለሱ ነው የምንሰጠው ምግቡ ማለት ነው አይጣልም። ከዛ ምን ተደረገ መሰላችሁ? መቼም ያስቀይማችኋል ብዬ አስባለሁ። ከዛም ተረጋግላችሁ ከኢትዮጵያ መጣው ስልክ ባትሪ ዘጋብኝ። ባትሪ ነው ብዬ ጭልም ሲልብኝ እሱ ግዛልኝ አልኩት ማለት ነው። ከዛ ስልክ ለቆኩት ስልኩን ወሰድኩኝ። ከዛ መጥተው ያንን ወረቀት አድርጌ ሰመጉ ጋር ሰጠሁት ቁጥሬ ማለት ነው። ከዛ አጋጣሚ ያው ቁጥሩን ተዋወጥን። ባትሪ ድንጋይም ገዛልኝ እንደሱ ምግብ ተሰጠው። እንደዛ ሆነም የሆነ ቦታ አስቀምጠልኝ ብዬው በስልክ ያወራን አስቀምጠልኝ። ያንን ባትሪ ድንጋይ ማመጣው ዞሮ ስልክ ማሰራልኝም በዛ በድንጋይ ማለት ነው። 40 ብር ነው በ40 ድርሃም የተገዛው አንድ ባትሪ ድንጋይ ማለት ነው። ስልክ ማሰራልኝም ውስጡ ፋይሎች ነበሩ። ለፋይል ነበር የፈለኩት የኢትዮጵያ መጣው ስልኬ። ከዛ ምን አደረኩኝ? በቃ ከዛ እናወራለን አንዳንድ ጊዜ እንደዚህ እናወራለን። ምግብ ታስቀምጣለህ? ምግብ አስቀምጫለሁ ቶሎ በር ላይ አንሳለዋለሁ ማለት ነው እያወራሁን በሪከርድ። ከዛ ግን ተለታት አንድ ቀን ሴትዬን እቃ ቤት አገዛዥኝ ብያት ሴትዬን አገዛዥ ስላት ወስዳ ትልቅ ሱቅ ውስጥ ጣለችኝ ማለት ነው። አደራ የሚቀንስ ቦታ ውሰጂኝ ያለው ግን ጋይስዬ ተንኮላቸው ግን አቤት ይወርዱ ተንኮል እንደው ይሁንሽ ብቻ ለበጎ ነው። እና ርካሽ ቦታ ወሰጂኝ አደራ አልኳትኝ። ከዛ አሁንም እኮ ውድ ነው ግን የሚወሰደኝ ማለት ነው። የህም ዘበኛው ደግሞ ውድ ቦታ ነው ደግሞ ብዙም ርካሽ የሚባል አይደለም። ከዛ እዛ እኔም ድራይቨር ከፍየው ነው ብር ከፍየው ነው የወሰደኝ የታክሲ ማለት ነው። 50 ድርሃም ከፍየው ነው 50 ድርሃም ተቀብሎኛል ማለት ነው። ማርያምን ተቀብሎኛል 50 ድርሃም። ከዛ ወስዶኝ እሱ የተወሰነ በቃ ነው ጦሎብኛል። የሆነ ሰውም ደግሞ እየደወለች ነይ የት ነው ያለሽው? ነይ ልጁ ጋር ሂጂ እቤት ሂጂ ምናምን ትለኛለች በመሀል እየደወለች። ልብሱንም እየገዛው ያለው ልብሱን በደንብ እየገዛው እየመረኩም አይደለም። እነዚህ ልብሶች ራሱ በፊት ኦርደር ያደረኳቸው ልብሶች ናቸው። ባዘቦይ ገና እንደመጣው እኔ ብዙም አልገዛውም ልብስ ግን ያኔ ገጠመኝ ትንሽ ነው የገዛሁት ያኔ ራሱ ማለት ነው። ልብሱም አልገዛውም አሁን የገዛሁት አንደኛ ጫማ ምናምን ራሱ ምንም ጫማ የለኝም ነበር በፊት ራሱ ሰው ነበር ጓደኛ ስጦታ የሰጠኝ ጫማ ግን ጓደኛ እኔ ለብሼው የማላውቀውን ጫማ ገዝታ ሰጠኛለች። ረጅም እድሜ ይስጥልኝ በዛ አጋጣሚ ማለት ነው። ስለዚህ ያ ዘበኛው አገዛዝቶኝ ምናምን እንቀማም ሳለኝ እንቀማም ሲለኝ ይሻኩ ምን እንደቀመስኩም አላውቅም ደንዝዣለሁኝ ማለት ነው። ምን እንደቀመስኩ አላውቅም ተቀማመስን ማለት ነው። ቀማምሰን እኔ ቤት መጥቼ ነው ብንን ያልኩት ቤት ምን ያንጣይ የማውቀው ነገር የለም ማለት ነው። ምንም የማውቀው ነገር የለም። ቤት ማን እንዳመጣኝ ማን አንጥወጣለኝ አይዶኑ የማውቀው ነገር የለም። ስለዚህ ከዛ ምግብ ያስጠላኛል ምናምን ይሸተኛል ምግቡ ማለት ነው። ምግቡ ይሸተኛል ኦ ማይ ጋድ ምግቡ ይሸተኛል ምናምን ነገርና ከዛ ገራ ገባኝ ቆሸሸኛል ራሴን ያዞረኛል ምናምን ሲጀመር ደም ማነስ ነበረብኝ ለካ ደሜ ተሰብስቦ ወደ ላይ ሲቀየር ነው
ራሴን እያዞረኛለሁ ራሴን ያዞረኛል ምናምን ከዛ ተለታት አንድ ቀን ሽመራ ጠፋኝና ፓስታ ሰራሁኝ ማለት ነው ፓስታውን እስተምበላው እንዴት ምን መሰላችሁ ጣል ይዞኛል በቃ እንዴት ነው የምበላው ቶሎ ነው እንደዚህ ጥቅጥቅ ያረኩት እሱ ደግሞ መልሶ ወጣ ማለት ነው ፓስታው ማለት ነው ከዛ ምን በቃ ግራ ገባኝ ምንድነው ስል ሆዴ እየከፋ መጣ ማለት ነው ሆዴ እየከፋ መጣ አርጉት መሆኔን በዛ አወቅኩት ማለት ነው ምግብ ትሰራ በሽታው ብቻ ነው የምጠርገው ምግብ አልበላም ማለት ነው እና ሆዴ ገፋ አሁን ምን ትሉኛላችሁ ሀገር ለገባ ትንሽ ቀረኝ ወዴት ነው የምሄደው አሁን ማለት ነው እንኳን ልጅዛችሁ በባዷችሁ አጥንጡ ያሉ ነው አሁን እኔ እንደዚህ በሆዴ ይዤ እምር ላይ ነው የማርፈው እስኪ ንገሩኝ መላበሉን ጋይስ ይሄው ሆዴ እንዲህ እንደምታውት ነው ደግሞ ጨርቅ ነው ምናምን እንዳትሉ ጨርቅ ነው ምናምን እንዳትሉኝ ደግሞ እናንተ ተፈለጋችሁ ሾርት ቪዲዮ ትናንትና በዛኛው ቻናል ላይ ያለው እሱ ላይ በደንብ ማየት ትችላላችሁ ማለት ነው እኔም መላው ጠፋኝ መላበሉኝ እኔ ማቀው ጉዳይ የለኝም እናንተ መላበሉኝ እኔ ስንት ቤተሰቦች እናንተም ታፍሩብኛላችሁ የዩቲዩብ ቤተሰቦች ማለት ነው እናንተም ታፍሩብኛላችሁ ተኒ ብዙ ነገር ጎበዝ ነሽ ብዙ ነገር እንጠብቃለን ብዙ ነገር እንጠብቃለን ታንቺ እንግዲህ እስኪ እያላችሁ ነበርና ግን አሁን በዚህ መልኩ ያያችሁ ነው እኔ ወይኔ ምን ላድርግ ወደሱ ወደሱ ጋር ልሂድ እሱ ደግሞ ልጅ ኑሮ ሚስት ኑሮ አላቅም ሀገሩ ወደሱ ሀገር ልሂድ ወይስ ጠፍቼ ልስራ ወዲት ልግባ አሁን ማለት ነው ወዲት ልግባ እኔ በሰዓቱ ምን እንደሆንኩ አላቅም ጋይስ ምን እንደሆንኩ አላቅም ወዲያታያችሁም ግን በስራ ታያችሁ በያሰው ሙልት ብያለሁ ሁላችሁ ሙልት ብያለሁ እስከዚህ ድረስ ሙልት ብሏል ማለት ነው እስከዚህ ድረስ ሞልቷል እስኪ ምን ትሉኛላችሁ ቤተሰብ ወይኔ ማንንም አላሳፈርኩም የዩቲዩብ ፋሚሊዎችን ነው ያሳፈርኩት እውነት